ኤለን መስክ በስዕል መድረክ ላይ ቆሞ የፈጠረውን የአንጎል ቺፕ ቴክኖሎጂ ኢየሱስን ታምራት የሚያህል የሳይንስ ግኝት እንደሆነ ገልጿል። የዓለም የኢኮኖሚ መድረክ አማካሪ የሆኑት ዩቫል ኖህ ሐራሪ በበኩላቸው አርቲፊሻል ኢንቴሊጀንስ አዲስ መጽሐፍ ቅዱስ ሊጽፍና ትክክለኛ ሃይማኖት ሊፈጥር እንደሚችል ተናግረዋል። ካኒ ዌስት እኔ አምላክ ነኝ የሚል ዘፈን ያወጣ ሲሆን ቆየት ብሎም በካሜራ ፊት ቀርቦ ያለምንም ማቅማማት እኔ አምላክ ነኝ ብሏል። የካቶሊክ ጳጳሳትና የዓለም መሪዎች የተለያዩ ሃይማኖቶችን በአንድ መድረክ ላይ በማሰባሰብ ሁሉም መንገዶች ወደ አንድ ሰማይ እንደሚመሩ አድርገው እያቀረቡ ይገኛሉ። አሁን ግን አንድ እውነት ልንገራችሁ። ከእነዚህ ሰዎች ውስጥ አንዳቸውም በራዕይ ምዕራፍ 13 ላይ የተጠቀሰው የክርስቶስ ተቃዋሚ ሐሰተኛው መሲህ አይደሉም። እኔም ይህንን አልከራከርም። ነገር ግን መጽሐፍ ቅዱስ የሚያስተምረውንና አሁን ለሚታዩት ነገር ሁሉ መፍቻ የሆነውን ላካፍላችሁ። የመጨረሻው የክርስቶስ ተቃዋሚ በግልጽ ከመምጣቱ በፊት በአሁኑ ጊዜ በዓለም ላይ እየሰራ ያለ መንፈስ አለ። ሐዋርያው ዮሐንስ ይህንን የክርስቶስ ተቃዋሚ መንፈስ ብሎ ጠርቶታል። ይህ መንፈስ ሥራውን ለመስራት በእግዚአብሔር ላይ ግልጽ ጦርነት ማወጅ አያስፈልገውም። ይልቁንስ ለኢየሱስ ክርስቶስ ብቻ የሚገባውን ክብር፣ ሥልጣን፣ ማዕረግና ታምራት እና ወደ አብ የሚያደርሰውን ብቸኛ መንገድነት ወስዶ በጸጥታ ለሌሎች ያከፋፍላል። ለሳይንስ፣ ለቴክኖሎጂ፣ ለታዋቂነት፣ ለራስ እንዲሁም ክርስቶስን ከብዙ አማራጮች እንደ አንዱ እንጂ የሁሉ ጌታ አድርጎ ለማያየው የተቀላቀለ የሃይማኖት ስርዓት ይሰጣል። ቺፑን ከኢየሱስ ታምራት ጋር የሚያስተያየው ቢሊነር ሐሰተኛ ክርስቶስ አይደለም፣ ነገር ግን ንግግሩ ያንን መንፈስ ይዟል። ኤአይ ቅዱሳት መጻሕፍትን ይተካል ብሎ ተስፋ የሚሰጠው ፕሮፌሰር ሐሰተኛው ክርስቶስ አይደለም፣ ነገር ግን ምኞቱ ያንን መንፈስ ያንጸባርቃል። ራሱን አምላክ ያደረገው ሙዚቀኛም ሐሰተኛው ክርስቶስ አይደለም፣ ነገር ግን አባባሉ የዚያን መንፈስ ባህሪ ይዟል። በቅርቡ ደግሞ ይህ መንፈስ ከቴክኖሎጂ ጉባኤ ወይም ከድምፅ ማረፊያ ስቱዲዮ በዘለለ እጅግ ስር በሰደደ ስፍራ ይኸውም ሎንዶን ውስጥ ብቅ ብሏል። ንጉሥ የእምነት ጠባቂ የሚል ትክክለኛ ማዕረግ ባለው በምድር ላይ ባለ ብቸኛ ተቋም ውስጥ ማለት ነው። የክርስቶስን እምነት ለመጠበቅ ቃለ መሐላ የፈጸመው ዙፋን አሁን ቃለ መሐላው ምን ማለት እንደሆነ በጸጥታ እየቀየረው ነው። ብዙ ሰዎች ይህንን እንኳን አላስተዋሉም። አሁን የሆነውን ከመመልከታችሁ በፊት አንድ በጣም አስፈላጊ ነገር ላስቀምጥ። የምንኖርባት ዓለም በዘፈቀደ የምትጓዝ አይደለችም። ታሪክ አቅጣጫ፣ ዓላማና መድረሻ የሌለው የተበታተኑ ክስተቶች ክምችት ነው ብላችሁ ለአንድም አፍታ ቢሆን እንዳታስቡ። ታሪክ በአንድ መስመር ላይ እየተጓዘ ነው። ጅማሬ ነበረው፣ ፍጻሜም ይኖረዋል። እግዚአብሔር በመጀመሪያ ነበረ፣ ፍጻሜውንም አስቀድሞ ያውቃል። መጽሐፍ ቅዱስም ይህቺ ዓለም ወዴት እያመራች እንደሆነ በትክክል ያሳየናል። መንግስታት ይነሳሉ፣ ይወድቃሉ፣ ባህሎች ይለወጣሉ፣ እምነቶች ይፈተናሉ፣ ቋሚ የሚመስሉ ተቋማት ቀስ በቀስ የማይታወቁ ነገሮች ይሆናሉ። ከዚህ ሁሉ ግን እግዚአብሔርን የሚያስገርመው አንዳችም ነገር የለም። በዓለማችን ከሚታዩ ክስተቶች ጀርባ የማይታይ መንፈሳዊ ትግል እየተካሄደ ነው። ሁሉ ነገር መጽሐፍ ቅዱስ በመጨረሻ ዘመን ይሆናል ወዳለው አቅጣጫ በጽናት እየተጓዘ ነው። ራዕይ ምዕራፍ 13 ወደፊት ስለሚመጣው የፖለቲካ ስልጣን፣ የኢኮኖሚ ቁጥጥርና ዓለም አቀፋዊ አምልኮ ስርዓት ይገልጻል። ዓለም ለአንድ ሰው ያልተለመደ ስልጣን የሚሰጥበትና የምድርን ሕዝብ አምልኮ የሚቀበልበት ደረጃ ላይ እስከምትደርስ ያሳየናል። ራዕይ ምዕራፍ 13 ከቁጥር 18 ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ጽሑፉ የሰው ቁጥር ነው ማለቱ ልብ በሉ። የመጨረሻው ክርስቶስ ተቃዋሚ እውነተኛ ቃል በቃል ሰው ይሆናል። ስለዚህ የምለውንና የማልለውን ነገር ግልጽ ላድርግ። የክርስቶስ ተቃዋሚ ሎንዶን ውስጥ ራሱን ገልጧል ስል ንጉሥ ቻርለስ የራዕይ 13ቱ ሰው ናቸው ማለት አይደለም። የትኛውም በሕይወት ያለ ሰው የመጨረሻው ክርስቶስ ተቃዋሚ ነው እያልኩ አይደለም። ንጉሱም ኤለን መስክ ሐረርንም ማንንም እኔ የተናገርኩት ያለሁት መጽሐፍ ቅዱስ ስለሚለው ተቃዋሚ ነው እያልኩ አይደለም። እኔ እየተናገርኩ ያለሁት መጽሐፍ ቅዱስ ስለሚለው የክርስቶስ ተቃዋሚ መንፈስ ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 18 ልጆች ሆይ የመጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ እንደሚመጣ እንደሰማችሁ አሁንም እንኳን ብዙ የክርስቶስ ተቃዋሚዎች ተነስተዋል፣ ከዚህም የተነሳ የመጨረሻው ሰዓት መሆኑን እናውቃለን ይላል። የመጨረሻው የክርስቶስ ተቃዋሚ ይመጣል። ነገር ግን ያ ሰው መድረክ ላይ ከመውጣቱ በፊት ብዙ የክርስቶስ ተቃዋሚዎች አስቀድመው እንደሚመጡ መጽሐፍ ቅዱስ ይናገራል። የክርስቶስ ተቃዋሚ መንፈስ አሁን በዓለም ላይ ንቆ ሆኖ እየሰራ ነው። ስራውም ኢየሱስ ክርስቶስን ልዩ ስፍራ መሸሸርና የክርስትናን እውነት ከሕዝብ ሕይወት ውስጥ ማውጣት እና ለክርስቶስ ያለውን ታማኝነት ሁሉም እምነት እኩል ነው ብሎ በሚያምን የሃይማኖት ማዕቀፍ መተካት ነው። የእምነት ጠባቂ ወይስ የእምነቶች ሁሉ ጠባቂ? የንጉሱን ሃይማኖታዊ ሚና ለመግለጽ ጥቅም ላይ የዋለው አዲስ ቋንቋ በሚመለከት
ስካይ ኒውስ ያቀረበውን ዘገባ ተመልከቱ። ንጉሥ ቻርለስ ኮመንዌልዝን የከዱ በመሆናቸው ወዲያውኑ ከዙፋን ሊወርዱ ይገባል። ንጉሠ ነገሥቱ የአንዱ እምነት ብቻ ጠባቂ መሆን አለባቸው። ግን ለእርሳቸው ያ እምነት የትኛው ይሁን ይላል ዘገባው። በኪንግሃም ቤተ ክርስቲያን አዳዲስ ቃላት በያዘው የቤተ መንግሥቱ ዓመታዊ የፋይናንስ ሪፖርት ላይ የንጉሡ ሚና ትርጉም ቀይሯል። አሁን የተሻሻለው ሚናቸው እንደሚለው ግርማዊነታቸው የእንግሊዝ ቤተ ክርስቲያን የበላይ አስተዳዳሪ ሲሆኑ በብዝሃ እምነት ሀገር ውስጥ ለእምነት የሚሆን ቦታ ይጠብቃሉ። ይህ ምን አይነት የማይረባ ነገር ነው? ስለዚህ ንጉሡ አሁን በብሪታንያ የተለያዩ ሃይማኖቶች ገጽታ ውስጥ ያሉትን ሁሉንም ሃይማኖቶች የሚጠብቅ ሰው ሆኗል ማለት ነው። ይህ ቋንቋ የወጣው በቤተ መንግሥቱ የ2025-2026 ሪፖርት ላይ ነው። ይህ አረፍተ ነገር በቀላሉ ሊታለፍ አይገባም። ይህ ቀላል የቃላት ማስተካከያ ብቻ ሳይሆን የንጉሡን ሚና የክርስትናን እምነት ከመጠበቅ ታሪካዊ ግዴታቸው አውጥቶ በአጠቃላይ ሁሉንም ሃይማኖቶች ወደ መጠበቅ ሰፊ ተልዕኮ የሚያሸጋግር ነው። ነገር ግን የንጉሡ ማዕረግ በአጠቃላይ የእምነት ጠባቂ ሳይሆን የአንድ የተለየ እምነት ማለትም የክርስትና ሃይማኖት ጠባቂ ነው። ሕገ መንግሥታዊ ግዴታቸውም ከክርስትና እምነትና ከእንግሊዝ ቤተ ክርስቲያን ጋር የተቆራኘ ነው። ሁሉም ሃይማኖቶች እኩል እውነት እንደሆኑ አድርጎ እያንዳንዱ ሃይማኖት ለመጠበቅ ቃለ መሐላ አልፈጸሙም። ይልቁንስ የእግዚአብሔርን ሕጎች ለመደገፍ የወንጌልን እውነተኝነት ለመጠበቅና በሕግ የተቋቋመውን የፕሮቴስታንትን ሃይማኖት ለመንከባከብ በእግዚአብሔር ፊት ምለዋል። ለዚህ ነው ይህ አዲስ የቃላት አጠቃቀም ትልቅ ትርጉም ያለው። አዎ ማዕረጋቸውን በመደበኝነት አልገፈፈውም። የንግሥና ቃለ መሐላቸውም ቃላት አልሰረዘውም። ነገር ግን ትርጉሙን አዳልቶታል። ክርስትና እኩል ዋጋ ከሌላቸው አማራጮች ዝርዝር ውስጥ እንደ አንዱ አድርጎ እያቀረቡ የክርስትና እምነት እጠብቃለሁ ማለት አይቻልም። ዛሬ ብሪታንያ ብዙ ሃይማኖቶችን ይዛለች። ይህ ሀቅ ነው። ነገር ግን የብሪታንያ ንግሥና የተገነባው በብዙ ሃይማኖቶች ላይ አይደለም። የተቃኘውም በክርስትና ላይ ነው። የብሪታንያ ሕግ በጥልቅ የተቀረጸው በክርስትና ትምህርት ላይ ነው። የብሪታንያን ታሪክ ከክርስትና መለየት አትችሉም። አብያተ ክርስቲያኖቿ፣ የንጉሣዊ ሥርዓቷ፣ ተቃውሟና ብሔራዊ ማንነቷ ሁሉ የወንጌል አሻራ ይዘዋል። ስለዚህ በንጉሣዊ ሥርዓት ውስጥ ክርስትና ከብዙ እምነቶች አንዱ አድርጎ ማሳነስ ትንሽ ማስተካከያ አይደለም። ሀገሪቱን ለዘመናት ከቀረጸው መሠረት ጋር ማቆራረጥ ነው። በንግሥና በዓሉ ላይ በትክክል የሆነውን አስታውሱ። ንጉሡ ዘውድ የደፉት በቤተ ክርስቲያን ውስጥ ነው። የተቀቡትም በቤተ ክርስቲያናዊ ሥርዓት ላይ ነው። የተሰጣቸው መጽሐፍ ቅዱስ ነው። የገቡትም ክርስቲያናዊ መሐላ ነው። የክርስትናን እምነት ትርጉም በመቀየር ስለ ብዝሃ እምነት ሀገራት የሚወራ ተረት የንጉሥ ዘውድ በደፉበት ቀን የገቡትን ቃለ መሐላ እንደ መክዳት ነው። ከ3 ዓመት በኋላ እኚህ ንጉሥ ማንን ነው የሚወክሉት? የንጉሣዊ ሥርዓት ከ500 ዓመት በላይ የእምነት ጠባቂ ሆነው ቆይቷል። ንጉሡ ግን ሁሉንም በብዕር ጫፍ አስወግደውታል። ምንም እንኳን በዩናይትድ ኪንግደም የተለያዩ እምነቶች ቢኖሩም ሀገሪቱ በመሠረቱ ክርስቲያናዊ ሀገር ናት። ይህ ሁሉ እያለ በኪንግሃም ቤተ መንግሥት ንጉሡ በዚህ ዓመት የፋሲካን መልእክት እንደሚያስተላልፉ አስታውቋል። ምንም እንኳን ባለፈው ዓመት እስልምናን በተደጋጋሚ በማንሳት መልእክት አስተላልፎ የነበረ ቢሆንም የእንግሊዝ ክርስቲያናዊ ታሪክ እኛም በእርግጥ እየተመለከትን ያለነው ስለ ብሪታንያ ማንነት የሚደረግ ትግል ነው። ክርስትና አሁንም የሀገሪቱ መንፈሳዊ መሠረት ነው ወይስ ከብዙዎች የእምነት ሥርዓቶች እንደ አንዱ እየተቆጠረ ነው? የእንግሊዝ የክርስትና ስር ከ1000 ዓመት በላይ ወደ ኋላ ይሄዳል። ክርስትና ሕጎቿን፣ የሞራል እሴቶቿን፣ ትምህርት ቤቶቿን፣ ሆስፒታሎቿን እና ስነ ሕንፃዎቿን ቀርጿል። የእንግሊዝን ታሪክ ስለ ክርስትና ታሪክ ሳያነሱ በትክክል መናገር አይቻልም። ፓርላማ አሁንም ዕለታዊ ውሎውን የሚጀምረው በክርስቲያናዊ ጸሎቶች ነው። የንግሥና በዓለም የሚካሄደው በዌስት ሚኒስትሪ ኤቢ ውስጥ ነው። እነዚህ ነገሮች ከየትኛውም ግልጽ ያልሆነ የብዝሃ እምነት መንፈሳዊነት የተዋሳቸው ልማዶች ሳይሆኑ በማያሸማ ሁኔታ ክርስቲያናዊ ናቸው። አልፍሬድ ዌክሰስ ንጉሥ የሆነው የቫይኪንግ ጦር የአንግሎ ሳክሰንን እንግሊዝን በወረረበት ጊዜ ነበር። እሱ ግን ወታደራዊ አዛዥ ብቻ አልነበረም። ትምህርትን የሚያበረታታ ሕዝቡ መጽሐፍ ቅዱሳዊና ሞራላዊ ትምህርት እንደሚያስፈልገው የሚያምን እውነተኛ ቁርጠኛ ክርስቲያናዊ ንጉሥ ነበር። የእንግሊዝ ክርስቲያናዊ ውርስ በአጋጣሚ አልተከሰተም። ተጠብቋል፣ ተምሯል። ሆን ተብሎም ከአንዱ ትውልድ ወደ ሌላ ትውልድ ተላልፏል። ሰዎች መስዋዕትነት ከፍለውለታል። ቫይኪንጎችን ተዋግተውለታል። አሁን ንጉሡ የእንግሊዝ ቤተ ክርስቲያን መሪነታቸው የብዝሃ እምነት መልእክቶች ጋር ለማስማማት መሞከራቸው የአገሪቱን የክርስቲያናዊ ታሪክ የሚያዳክም መሆኑን ተቺዎች ይገልጻሉ። እዚህ ላይ ግልጽ ላድርግ፣ መንግሥት እያንዳንዱ ዜጋ የማምለክ ነጻነት መጠበቁ ጥሩ ነገር ነው። ነገር ግን የሃይማኖት ነጻነት መጠበቅ ማለት እያንዳንዱ ሃይማኖት እኩል ነው ብሎ ከማወጅ ጋር አንድ አይደለም። ክርስትና ስለ እውነት ልዩ የሆነ አቋም አለው። ዮሐንስ ምዕራፍ 14 ከቁጥር 6 ላይ እኔ መንገድና እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ኢየሱስ ክርስቶስ ወደ እግዚአብሔር ከሚያደርሱ መንገዶች አንዱ ሳይሆን ብቸኛው መንገድ ነው።
በንጉሳዊ ስርዓት ላይ እየሆነ ያለው ነገር የክርስቶስን ተቃዋሚ መንፈስ የሚያንጸባርቀውም ለዚህ ነው። የክርስቶስ ተቃዋሚ ማለት ቃል በቃል ትርጉሙ ይሄ ነው። ክርስቶስን የሚቃወም ወይም በሱ ልዩ ስልጣን ቦታ ሌላ ነገርን ለመተካት የሚሞክር ማለት ነው። ይህ ደግሞ ከብሪታንያ አልፎ ትልቅ ትርጉም አለው። ምክንያቱም ንጉሳዊ ስርዓት አሁንም ዓለም አቀፋዊ ተጽዕኖ ስላለው ነው። ፕሬዚዳንት ዶናልድ ትራምፕ በሴፕቴምበር 2025 ብሪታንያ ሲጎበኙ፣ እንደዚሁም በሚያዝያ 2026 ንጉሥ ቻርለስ ወደ አሜሪካ ተጉዘው ፕሬዚዳንት ትራምፕን ሲያገኙ ንጉሱም አሁንም ኃይለኛ ዓለም አቀፋዊ መድረክ እንዳላቸው ያሳያል። ስለዚህ ንጉሱ ስለ ሃይማኖት ሲናገሩ መልእክቱ ለንደን ውስጥ ብቻ አይቀርም። ነገር ግን ጥንቃቄ የሚያስፈልገውን ክፍል እንደገና ልድገሙ። ይህ ማለት ንጉሥ ቻርለስ የራእዩ የመጨረሻው የክርስቶስ ተቃዋሚ ናቸው ማለት አይደለም። ይህ አካሄድ የክርስቶስ ተቃዋሚ መንፈስን ያንጸባርቃል ማለት ነው። ይኸውም ኢየሱስን ከተገቢው ቦታ ማውጣትና የክርስትናን እውነት ሁሉንም ሃይማኖቶች እኩል ዋጋ አላቸው በሚል ሐሳብ መተካት ማለት ነው። እዚህ ላይ ጥልቅ የሆነ ጉዳይ መላው ዓለም እየተጓዘበት ያለው አቅጣጫ ነው። መጽሐፍ ቅዱስ እንደሚያሳየው የመጨረሻው የክርስቶስ ተቃዋሚ ስርዓት ፖለቲካ ብቻ ሳይሆን ሃይማኖታዊም ይሆናል። የክርስቶስ ተቃዋሚ አምልኮን ይፈልጋል። ራእይ ምዕራፍ 13 ከቁጥር 4 እስከ 8 እንደሚያሳዩት በምድር የሚኖሩ ሁሉ ይሰግዱለታል። የመጨረሻው መንግሥት ዓለም አቀፋዊ ማታለልንና ዓለም አቀፋዊ አምልኮን ያካትታል። ይህ ማለት ደግሞ ዓለም አስቀድሞ መዘጋጀት አለበት ማለት ነው። ዓለም ኢየሱስ ክርስቶስ ብቸኛ መንገድ መሆኑን የማያውቀውን የሃይማኖት ስርዓት ለመቀበል መለማመድ አለበት። የክርስቶስ ተቃዋሚ መንፈስ የኢየሱስ ክርስቶስን ስም በማገድ አይጀምርም። ይልቁንስ ሰዎች ስሙን ሲጠሩ ማሰብ የሚፈቀድላቸው ትርጉም በመቀየር ይጀምራል። ኢየሱስን እንደ አስተማሪ ወይም እንደ ነቢይ ማየት ተቀባይነት አለው። ነገር ግን ክርስቲያኖች እሱ ጌታ ነው፣ እሱ ብቻ ያድናል እና እያንዳንዱ ሰው ንስሐ ገብቶ በእሱ ማመን አለበት ብለው ሲያወጁ ያኔ ተቃውሞ ይጀምራል። ለዚህ ነው ክርስቲያኖች ነቅተው መጠበቅ ያለባቸው። መቻቻልን ከእውነት ጋር አታደናግሩ። ወንጌልን ተቀባይነት ለማግኘት ብላችሁ አትለውጡ። ዓለም ወደ አንድ ሃይማኖት፣ አንድ ስልጣን፣ አንድ የአምልኮ ስርዓት ማምራቷ ልትቀጥል ትችላለች። ቤተ ክርስቲያን ግን በኢየሱስ ክርስቶስ ላይ ጸንታ መቆም አለባት። እሱ ብቻ ጌታ ነው፣ እሱ ብቻ ያድናል እና እሱ ብቻ አምላክነት ይገባዋል። ክብር ሁሉ ለኢየሱስ ይሁን። የዛሬውን ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። ይህ መንፈሳዊ እይታ ነው።